በዱንያ ላይ ማንኛውም ነገር ሰብር ካደረግንበት አጅር አለው። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ማ ዩሲቡል ሙስሊመ ለአንድ ሙስሊም ሚን ነሰቢን ወላ ወሰቢን ከችግርም ከበሽታም አያጋጥመውም ወላ ሀሚን ሐሳብ ወላ ሐዘኒን ሐዘን ወላ አዘን ችግር ወላ ገምን ሐታ ሸውከቱ ይሻኩሃ እሾክ እንኳን የሚወጋው እሾክ እንኳን ቢያጋጥመው ኢላ ከፈረ አላሁ ቢሃ ሚን ኸጣያሁ ሙተፈቁን ዐለይህ አላህ በሱ ወንጀሉን ያበስለት እንጂ በማንኛውም የሚመጣበት ችግር በሽታ ሲመጣ ሱብር ካደረግ ወንጀልን የሚታበሰው ኢዛ አራደ አላሁ ቢዐብዲሂ ኸይራ አላህ በባሪያው ላይ ኸይር ነገር የሻለት ጊዜ ዐጀለ ለሁ ዑቁበተ ፊዱንያ በዱንያ ላይ ቅጣቱን ያፋጥንለታል። ለምን አጥቦት ንጹህ አድርጎት ሊወስደው ሲፈልግ። ወኢዛ አራደ አላሁ ቢዐብዲሂ ሸረ በባሪያው ላይ መጥፎ ነገር ከፈለገበት ደግሞ አምሰከ አንሁ ከሱ ይዝለታል። በቃ በላው ማይመጣ ምን ይመጣ በዳዮች አይታችኋል። ሲስተካከልላቸው ሲመቻችላቸው እንደፈለጉ ሲበድሉ ዛሬ የሚያሸንፉ መስሎ ሲታያቸው ምን ሲላቸው የተመቻቸ ይመስላቸዋል። የያዛቸው ጊዜ ግን ከባድ ሁኔታ ነው። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነ ዐዘሚል ጀዛኢ ማ ዐዘሚል በላ ጀዛው ምንዳው ከፍ የሚለው በላው እንደ በላው ሲበዛ ነው። ወኢነ አላህ ተዓላ አላህ እኮ አሉ ኢዛ አሐበ ቀውመን አንድን ህዝብ የወደዳቸው ጊዜ እብተላሁም ይሞክራቸዋል። ፈመን ረድየ ፈለሁ ሪዳ የወደደ አላህን ያመጣው አላህ ይመልሰዋል ብሎ የተቀበለ በጸጋ አላህ ይወዳቸዋል፣ የእሱን ውዴታ በእነሱ ላይ ያደርጋል። ወመን ሰኺጠ ፈለሁ ሱኽጣ የተቆጣ ምን ያለ ደግሞ ምን ይሆናል? ቁጣው በእነሱ ላይ ይሆናል።